ያው እንግዲህ በቃ ሜትር ከ10 ነው የሚሆነው። ጣፋጭ እንቅልፍ እንድትተኛ ደግሞ አልጋውን ከሸንኮራ አገዳ ሰራላለሁ። በአንጓ 50 ብር ትከፍላለህ። አረ በአንጓ 50 ብርማ በጣም ተወደደ። በእናትህ ቀን የተወደደው አንተ አይበለውና እኮ ረሃብ ቢነሳ እኮ አልጋ የሚበላ ነው። ደግሞ በዛ ላይ ገና ህልም እንጭንበታለን እንዴ አልጋው ላይ ህልም። አዎ መርጣህ ነው የምታየው። በዛ ላይ ደግሞ ከኛ ድርጅት አንድ አልጋ ስትገዛ አብሮት የቀርከሃ ሎሽንና የሰጋቱራ ቫዝሊን ትወስዳለህ በነፃ። እንዴ ዓለም ነው በለኛ ዘንድ ዓለም ይሆነው በራሴ ዲዛይን ያረኩትን ሲደክሞ የሚቀመጠውን ቁም ሳጥን ስትገዛኝ ነው ዓለም ይሁን። ሲደክሞ የሚቀመጥ ቁም ሳጥን ከሆነማ ምኑን ቁም ሳጥን ሆነ? እኔ እሱን አልፈልግም። እሺ የምትገዛው አልጋ ላይ ኪችን ካቢኔት ቆንጆ ልስራለህ። ጎኑስ እሺ ለብርዱ የጣውላ ኮት ልስራለህ። ጀልባው ላይ በፍልፍል 2 ስኒን ግጥም እናጽፍበት እንትን የሚል ከድጃ እሳት አቀጣጥላ በማንደጃ ስታፈላ አጃ ንፋስ ያስቸግራል ዘጋች መጋረጃ የሚል ቆንጆ ግጥም። አይ ይቅርብኝ። ባይሆን እስቲ ቆንጆ ሶፋ ነገር ስርልኝ። ሶፋ ይኸውልህ እኔ መሳራው ሶፋ ከዛ ጋር ስተው ሶፋ ነው፣ ከዚህ ጋር ስተው ወንበር ነው። እንቅልፍ ከመጣ አልጋ ነው፣ ቡና ካማረ ረከቦት ነው፣ ሽንት ከመጣ እንደ ፖፖ ነው። ገርማ እስቲ አረ በእናትህ የት ነው የማገኘው ሶፋ? ይሄን አልጋ የት መስ ዛምራ ፈርኒቸር የተለያዩ የፈርኒቸር እቃዎች፣ የሚያማምሩ ሶፋዎች፣ ቅንጡ አልጋዎች፣ ድሬሲንግ ቴብሎች፣ ቁም ሳጥኖች፣ የውጭና የውስጥ በሮች እና የጫማ መደርደሪያዎችን እኛ ጋር በተመጣጣኝ ዋጋ ያገኛሉ።